እንገናኝ። በጣም ጎበዝ ነሽ ናቲ። ናቲ ጨረስከው አሁን? ቲክቶከር ግን በቃ አንዳንድ ማላቃቸው ድምፃውያን እኮ ለቲክታክሮች ትንሽ ብር እየበጨቁ የሚያሰድቡኝም እየመሰለኝ እኮ ነው። ጋይስ እኔ እኮ በጣም እኮ ነው የሚገርመኝ። እንዴ አለቃ አንደኛ ዴር በቃ ወላሂ ላዚም ወላሂ አንደኛ ዴር ያለ ፊልተር ማጨረስኩ በምሽት ጨረቃ የሚለውን ትልልኛለህ ለእኔ በፍቅር በምሽት ጨረቃ በንጋት ፀሐይ ህይወታችን በጣም በቃ በልልሽ ደስ እንዲልሽ ይሄ የሚሰው በልልሽ ደስ እንዲልሽ አይደለም የሙዚቃ አጋርን በልልኝ። ባይደር በጣም ጀግና አርቲስት ናቸው። የሀገራችንን ብሄር ለማስታወቅ የለፉ ጀግና ድምፃውያን ናቸው። የሙዚቃ ማዳሪ ናቸው። ችግር የለውም። እዚህ ሶስተኛ ቶሎ በይ። በቁንጣ እንደ የቤት ሰራተኛ ትንሽ የድራማ ትሰራለናለ። በነጠላ ወላሂ ላዚም አንተ ውድ በቁንጣ አልኩ አባቴ ሙት በነጠላ የሚሶ ነገር ያበልልኝ በነጠላ ቆመህ እንዲህ እያልክ ወላሂ በቃ አንተ ይለ ያማ እንደ ለምዶ ማሊኮ ታደረስኩ። በየቀኑ ስታይኝ የአዳም መሰርኳት ትንሹ ነው ወንድሜ። የምሬን እኮ ነው። እንዴት እንደዚህ አይነት ቅጣት አትቀጣኝ? እኔ የምልሽ አታዝግ በቃ ትሬንዱ ላይ ተሸዋል። ዘፈኑ ገና አልተለቀቀም። የተለቀቀው ትሬንድ ስታዩ ምን ይሰማሻል? እና አሁን እዚህ ጋር ስታይኝ እንደዚህ አይነት ቅጣት ለምዶ የምታዝገው ነው ፊልተር አድርጌ ነው የምለው። በዛው ነው እሺ ሞተው እንዳትል በነጠላ ዙም አድርገህ በነጠላ ያማ እንዴ ድምፅህን እንደ እራሷ እንደ ማነበር ሰው እንደሚሰው ነጋያ ድምፅህን እንዴት ተጨማለቀ ከነመለ ጠላሁንን እኮ ነው ብሔራችንን ሊያስተዋውቃል አለ ነጭ። አንተ አባቴ ሙት ዙም አድርግ ፊልተር እንዳታደርግ ወላሂ ላዚም ወላሂ ትጋጨኛለህ። እንዲህ አድርገው አሁን ላንቺ ሸፍነው ከዛ እንዲህ አድርገው ዝለል እስቲ በድምፅህ የሚሶ ነገር በጣም አያዛቀኝ በድምፅህ እስቲፎ አረ ታዝጋለ እንዲህ ወላሂ ላዚም በስቲፎ ምን ሆነህ ነው? ከዚህ በላይ እንዴት ልቀጣ? አንቺ እባክሽን ትልቅ ሰው እየጠበቀኝ ነው እዛ። አረ በክርስቶስ ረፊ ዩቲ በቃ በስነስርዓት እየተቀጣው ነው አይደለ? እንደዚህ ሴት መስዬ ቀጣለሽ። ነው ችግር የለውም በቃ ቻው። የኔ እናት ቴንኪው የምር ማርያምን ወድሻለሁ። አሁን ለምን በደንብ አልተቀጣም? ደግሞ ወዳችሁ በቃ ተረዱ። በቃ እዚህ ጋር ጌም ነው አይደል እንዴ? ልንዝናናና ልንጫወት ነው አለ የገባ ነው በቃ ለምን አስወጣ ካሊድ እንውጣ። I love you so much guys.